ግዴታ አብርሃምን እጁን ይዤው ከሩታ ጋር ሁን አይደለም ሩታ ካንተ ጋር እንድትሆን ነው ፈልገው ግዴታ ከሩታ ጋር ሁን ብዬ ግዴታ እሱንም መጫንም አልፈልግም ከአብርሃም ድጋሚ ሌላ ሶስተኛ ሰው መጥቶ ድጋሚ ከሌላ ሰው ጋር እንድትሆን አልፈልግም ሶስት ጋር አንተ አለቅ እሷው ደግሞ የሚያፈቅራትን የሚንከባከባትን የሚወዳትን ለሷ አሪፍ ነው ተጠቅማታለህ እንጂ አጎዳትም እኔና ሩታ አግኝተናቸው ሄርሜላና አብርሽ ይቅርታ ጠይቀናቸው የራሳችሁን ህይወት መኖር ትችላላችሁ ብለን እኮ ጨርሰናል ለነሱ ስትል የነሱን ትዳር ለማስተካከል ስትል ታስረሃል ተሰድበሃል ብዙ ነገርም ተብለሃል አይደል ግን ደግሞ አንዴ በቃ የሆነ ነገር ነው እዛች ጋር ሌላ ነገር ተፈጥሯል አይደል ሚውን መመለስ ማይችልበት ደረጃ ላይ ደርሷል ገብቷላ ከመቶ 10% ደርሷል በቃ መመለስ ማይችልበት ደረጃ ላይ ደርሷል አሁን ምንድነው የምፈልገው ካንተ በቃ ያንን ነገር ተገንዘበህ ከኔ አጠገብ ሆነ ሩታን አብርሽና ሩታን ለማስተካከል ህይወታቸውን ለማስተካከል የጣርክበት መንገድ ያህል ከኔ ጋር ጎን ቆመ የሩታን ደስታ የሩታን በቃ ያንን ህይወት ረስታ ከኔ ጋር እንድትኖር ቆንጆ ህይወት እንድትኖር እንድታረግልኝ እንድታግዘኝ ፈልጋለሁ ሰላም የተወደዳችሁና የተከበራችሁ የኔ ቤተሰቦች አለው እግዚአብሔር ይመስገን እኔ ደህና ነኝ እናንተም በያላችሁበት ሰላማችሁ ብዝት ይበልልኝ ዛሬ እንግዲህ ያው ሰሞኑን ጠፍታል ያላችሁ ነበር በውስጥ መስመር ስታወሩኝ ነበርና አዎ ጠፍቼ ነበር ትንሽ ቢዚ ሆኜ ነበርና ከዚህ በኋላ ግን በየቀኑ እመጣላችሁ ይሆናልና ለዛ ደግሞ ትልቅ ይቅርታ ዝቅ ብዬ እጠይቃቸዋለሁ ዛሬ ያው በቤቴ መጥቻለሁ ዛሬ የመጣሁበት ምክንያት እንዴት ነበር ትናንትና ያው ሩታና ዳኒ እንዳያችሁት ፕራንክ አድርገውኝ ነበር የምር ግን ትናንትና የምር ለቀውኝ የሚሄዱ መስሎኝ ሩታ ማላገኛት የምትሄድ መስሎኝ ከልቤ ደንግጬ ነበር የምር ፕራንክ ባይሆን ኖሮ የምር ጤነኛ ሆናለሁ ብዬ አላሰብኩም ነበርና በዚህ አጋጣሚ እንኳንም ፕራንክ ሆነ ብዬ አሰብኩኝ ደስተኛ ነኝ ፕራንክ መሆኑ ቢያበሳጨኝም ደስተኛ ነበርኩኝና ያው ሩታን ስለማፈቅራት ማጣት ስለማልፈልግ ለሰው ያለኝ ስሜት ያ ነገር እንደዚህ አይነት ነገሮች ያስደነግጣሉ ግን እንኳን በፕራንክ አለፈና ማለት አይደለም ብቻ አሪፍ ቀን ነበርና ዛሬ የመጣሁበት ሐሳብ ዛሬ በጣም ስሜታዊ ሆኜ ተናድጄ ነው የመጣሁትና ዛሬ ኤፍሬምን ቀጠረዋለሁ ማለት ኤፍሬምን የቀጠርኩበት ምክንያት ኤፍሬም ማለት እኔና ሩታ መሀል ኤፍሬም ከመጣ ጀምሮ ነው እኔና ሩታ ሰላም ያልሆን ነው ማለት አሪፍ ግንኙነት ነበር እየተገናኘን እያወራን እየሳቅን ምናምን ነበርና ከሩታ ጋር ኤፍሬም ከመጣ በኋላ ግን ሐሳቧን ሌላ ቦታ ወስዶ ነገሮች እንዲበላሹ እያደረገ ስለነበረ ዛሬ ላወራው እፈልጋለሁ ምክንያቱም ትላንት የሚያደርገው ነገር ነበርና ደስተኛ አልነበረም ተገናኝተን ፕራንክ የሚሆን ምንም ነገር ቪዲዮ ስለተገናኘን ደስተኛ አልነበረም ደውሎ ማይሆን ነገር ሲል ነበርና ዛሬ ቀጠረዋለሁ ኤፍሬም ምን እንዳረኩት አላቅም ማለት ለምን እንዳልወደደኝ አላቅም እኔ ጎን ሆኖ ነገሮችን ሩታንም ደስታዋንም መጠበቅ ሲገባው ጭራሽ የረሳችውን ህይወቷን እያስታወሰ ከአብርሃም ጋር መሆን አለብሽ እያለ ጭራሽ ሲበጠብጥ ማለት የፈሰሰ ውሃ መቼም አይታፈስም አይደል እንደዛ ነው በቃ አሁን ድጋሚ አብርሽን እንትን ማለት ደስታ ሰላም ሁሉ ሰላም እንግዲህ ቤተሰቦች እንዴት ናችሁ ሰላም ብያለሁ በያላችሁ በሰላማችሁ ብዝት ይበል ዛሬ ደስታ ፈልጋለሁ መጥቻለሁ እንዴት ነው ደስታ ይቅርታ ላውልቀዋ ንቀት እንዳይመስልኝ ምን ችግር አለ አይ እንዳይደብርህ አልኩት ፀሐይ ስለማችል ነው እንዴት ነህ እንኳን ደህና መጣህ እንኳን ደህና ቆየህ ባለፈው ከተገናኘን በኋላ በአካል ልንገናኝ አልቻልንም እናንተ እንቀጣጣም አልቻልንም ማለት ነው እንዴት እንገናኝ ያሲርከው እንዳንገናኝ የምታረገው እኮ አንተ ነህ ምን አለ ኤፍሬም ብዙ ነገር እያደረገ ቆይ ከዚህ በፊት እንተዋወቃለን ወይስ ያደረኩ ነገር አለ ወይ ያስቀየምኩ ነገር አለ ማለት ለኔ ያለ አመለካከት ጥሩ ስላልሆነ ምን አጥፍቼብህ ነው ከዚህ በፊት አንተና ሻይ ቡና እያልን ከሩታ ጋር ደውለህ
ለምን አገኘሽው እንደማለት አይነት ነገር ስትጫወት ነበርና ለምንድን ነው የኔና የሩታ ነገር ደስተኛ መቀበል ያቃተ? ለምንድን ነው ከዚህ በፊትም እኔና ሩታ ሰላም ሆነ ማለት ደስተኛ ሆና እየተዝናና ብዙ በቃ ደስ ህይወቷን ያለፈውና የተጎዳችበትን ህይወት ለመርሳት እየሞከረች ነበር አይደል? አንተ ከመጣ በኋላ ከአብርሃም ጋር መሆን አለብሽ ብለህ ይዛት ሄደህ ነገሩን ብልሽት አድርገዋልና እኔና ሩታም ማለት ለኔ ጊዜ መስጠትታ እንደዚህ አይነት ጭቅጭቅ ውስጥ በእንደዚህ አይነት ጭቅጭቅ ቢዚ እንድትሆን አድርጋታል። ማን አጀንዳዎችን እየከፈትክ ማለት ነው። አብርሃም ያለበት ህይወት ደግሞ ያየው ነው አይደል? ለሩታ እየጠቀምካት መስሎ ያኔ ግን ጎዳት። ለሩታ እየጠቀምካት አይደለም ነው እያልኩ ያለሁት። ገብቶሃል? እማትከበረበት ቦታ እየወሰድካት ነው ማለት ገብቶሃል? ሌላ ነገር እኮ እየተናገርኩ አይደል? በቃ ማይሆን ጭቅጭቅ ውስጥ ይዛት ይክ በቃ ክብሯን እያስነካህ ነው ያለው። ገብቶሃል? ለምሳሌ ሁሌ ስትጨቃጨቁ ነው ማየው። ቪዲዮ ላይ እንትን መሆን አለበት ስትል ነው እማዬ። ገብቶሃል አይደል? እማትከበርበት ቦታ ላይ ለምን ትወስዳታለህ? ገብቶሃል አይደል? በቃ ተለያይቷል። ከኔ ጋር ደስተኛ ነች አይደል? ሩታ ስለምትፈልግ እኮ ነው ባይዘው ማንኛውም ቦታ እየሄድኩት። ሩታ ሳትፈልግ አንድም ቀን የትም ቦታ ይዣት ይችላል። ይሄ ደግሞ እሷ መጠየቅ ትችላለህ። ሩታን ሳትፈልግ የትም ቦታ ይዣት አልሄድኩም። ሲጀመር አብዛኛው ጊዜ እሷ ይዛ የምትሄደኝ እኔም ይዣት ልሄድ እችላለሁ። ግን ሁለታችንም ተነጋግረን ፈቃደኛ ሆነን ነው የምንሄደው። ወይም ደግሞ እሷ አስገድደኝ ወይም ደግሞ እኔን እሷን አስገድጃት ምንም ያደረኩት ነገር የለም። ሩታ በራሷ ፍላጎትና በራሷ ውሳኔ እያደረገች ነው። እኔ ተጭኛት አይደለም። ብቻ ኤፍሬም ምን እንዳደርግልህ ነው የምፈልገው? ብቻ ምን እንዳደርግልህ ነው የምፈልገው? እኔ እኮ አሁንም እኮ ከአብርሃም ጋር እንድትሆኑ ካደረኩት ነገር የለም። ደስታ ለምንድነው ማገናዘብ ያቃተህ? ስማኝ፣ አንድ ነገር ስማኝ። ባለፈው ዕለት እኔ እስር ቤት ከመግባቴም በፊት እኔና ሩታ አግኝተናቸው ሄርሜላና አብርሽ ይቅርታ ጠይቀናቸው የራሳችሁን ህይወት መኖር ትችላላችሁ ብለን እኮ ጨርሰናል። ወይስ እንዴት ነው አንተ ያሰብከው? አግኝተናቸው እኮ አብርሃም ቢሆን ሄርሜላም ቢሆን የራሳችሁ ህይወት ኑሮ በቃ ከአሁን በኋላ አንደርስባችሁም አትደርሱም ተባብለን እኮ ተለያይተናል። አሁን እኮ ሩታ ከአብርሃም ጋር እንድትሆን ምንም ያደረኩት ነገር የለም። አሁን ላይ ምናልባት አንተ ገብቶሃል ነገሩ ማለት ነው። ግን ደግሞ ማታ ደውለህ ያልከው ነገር ደስ ስላለ ማታ ምን አልኩ? ምንድን ነው ያደረከው? ምን አደረኩ? ምን ስል ሰምተሃል? ማታ ኖ ምን አድርጌያለሁ? እስቲ አድርጋ ብላ አውራኝ እንዴ። አሁን በዚህ ልክ እኔ በድያለሁ ባላደረኩት ነገር እየወነጀልከኝ ነው። ስለ ደስተኛ አይደለህም ባለው ነገር ምን ነው ደስተኛ ነው? በእኔና በሩታ ጉዳይ ደስተኛ አይደለህም። ገብቶሃል? እኔ ነገሩን ትቼው ነበር ከዚህ በፊት እንዴ። አሁን ስሜታዊ ሆኜ መጣሁት ላናግርህ የሚፈለኩት ምንድን ነው ያጠፋሁብህ ነገር? እኔ መጥፎ ያየህብኝ ነገር ካለ ራሱ መጥፎ ነገር ይሄን በላይ እኔ እናንተ እኮ በምንም ነገር ተገናኝተን አናውቅም። በምንም መንገድ ተደራርሰን አናውቅም። ስለዚህ ምንም ልታደርገኝ አትችልም። እኔም ደግሞ ምንም ላደርግ አልችልም። ገብቶሃል? አታውቀኝም፣ አላውቅም። ያው በተወሰነ ነገር ነው የተዋወቅነው። እሱም እንደዚህ ቀረቤታም የለንም። አንዴ ነው ሁለቴ ነው የተገናኘነው። ገብቶሃል? በመገናኘትም ደረጃ። ስለዚህ ምንም ላደርግ አልችልም። ምንም ልታደርግብኝ አትችልም። አብርሃም ደግሞ ላልከው ነገር እኔ አሁን ላይ በመጀመሪያ ልክ ልትሆን ይችላል። ምክንያቱም እኔ አብርሃምና ሩታ እንዲለያዩ ስለማልፈልግ ብዙ ነገር አድርጌ ሊሆን ይችላል። ኢቭን ደግሞ አሁንም ስነግርህ አብርሃምና ሩታ አሁንም አንድ ላይ ቢሆኑ ደስ ይለኛል። እውነቱን ስነግርህ አብርሃምና ሩታ አንድ ላይ ቢሆኑ ልጃቸውን አብረው ቢያሳድጉ በጣም ደስ ይለኛል። ለምን እውነቱን አልነግርህም፣ ግን ደግሞ በቃ ነገራቶች አሁን ላይ እየሆኑ አይደለም። ያ መንገድ ትክክል አይደለም። ገብቶሃል? ብዙ ነገር አድርጌያለሁ፣ ብዙ ነገር ለፍቻለሁ። ሊታረቁም አልቻሉም። ያው አብርሃም እያለ ነበር እንደዚህ ተባብለን እንደዚህ ተደራርገን እኔና እሷ መቼም አብረን ልንሆን አንችልም ብሏል። ገብቶሃል? ባለፈው አብርሃምን አግኝቼው አውርቼዋለሁ። ልክ ነው። እንደዚህ መቼም ልንቀጥል አንችልም ብሏል። ስለዚህ እኔ አሁን ግዴታ አብርሃምን እጁን ይዤው ከሩታ ጋር ሁን አይደለም። ገብቶሃል? ሀሳብ እጅና እና ግዴታ በቃ ከሩታ ጋር መኖር አለብህ ብዬ እጁን ይዤ አላኖረው። ምክንያቱም ነገም ይወጣል።
ነገም ሰላም አይኖርም። እሱም እንደዛ ነበር እያለ ነበር። ስለዚህ ትቼዋለሁ፣ በቃ ነገራቶችን ትቼዋለሁ። በቃ አሁን ዛሬ ላይ መታ አንተ አዲስ እንደዚህ እያረክ ነው። እኔ ጋር ለምን ጸብ አለብህ? ከኔ ጋር ምን ችግር አለብህ እያልክ ስለ ብዙ ነገር እየሰማሁ ነው ኤፍሬም። ምን ሰማ? የሰማውን ነገር ለምን እውቀት ሰማተው? ለምንድን ነው የምነግርህ? እዚህ ጋር ማውራት ያልፈለኩት ነገር አለ። ራስህ የምታውቀው ነገር እኔ አሁን እኮ ሌላ ነገር እያደረኩኝ እየመሰለ ነው። ራስህ እኮ የምታውቀው ነገር ነው። ውስጤ ምንም የማውቀው ነገር የለም። በዚህ እሺ ካወቅኩት ንገረኛ። ያው ማንም ሰው ይስማ፣ የፈለገው ሰው ይስማ። ለኔም ንገረኝ። አንተ ይኸውልህ እንደው ያደረከው ነገር ጥሩ ሊሆን ይችላል። ገብቶሃል አይደል? ግን እየሆነ ያለው ነገር ደግሞ ያየህ እኔ ደስታ ምን አድርግ እንደምትለኝ አላውቅም። በእግዚአብሔር እኔ ለምን የምታስጨንቀኝ? እኔ መጀመሪያ ልክ ነበርኩ እኮ አልኩ። በምን በኩል ላስረዳ? መጀመሪያ ልክ ነው አብርሽና እኔ አሁንም ነገርኩ። አሁንም አብርሽና ሩታ አንድ ላይ ቢሆኑ እንደኔ ደስ ይለኛል። እንደኔ ነው ማውራት የሆነ ሰንበሪን ወክዬ የሆነ ነገር ወክዬ አለው። እንደኔ አብርሽና ሩታ አሁንም አንድ ላይ ቢሆኑ ልጃቸው ልዑሌን አብረው ቢያሳድጉ ደስ ይለኛል። በጣም ደስ ይለኛል ከምታስበው በላይ። ግን ያ ነገር ሊሆን አልቻለም። በቃ ገብቶሃል። አብርሃም ከአንዴም ሁለቴ ሶስቴም ጠይቄዋለሁ። ሄርሜላ ትቅርብ ከሩታ ጋር ሁን ብዬ ብዙ ጊዜ ነግሬዋለሁ። አብርሃም ሊያዳምጠኝ አልቻለም። አይሆንም ብሎ ብዙ ጊዜ ነግሮኛል። ከሩታ ጋር ልሆን አልችልም ብሎኛል። ስለዚህ ያ ነገር ደግሞ ትቼዋለሁ። በቃ እንደማይሆን ሲገባኝ ተውኩት ሁሉም ነገር። አሁን አብርሃም ሄርሜላም የራሳቸው ላይፍ እየኖሩ ነው አይደል? ስለዚህ ዛሬ ላይ ግን አንተ መተህ ሌላ ነገር ነው እያወራ ያለው። ወይ ተባበረኝ፣ ደስ ይላል፣ ያስኬዳል። ከሩታ ጋር አንድ ላይ አድርገኝ። ይሄ ትክክለኛ አማርኛ። አይ ከዚህ በፊት ይሄ ነበር ደስተኛ አልነበርክም ማለት ከዚህ በፊት የነበረው ፊድባክ ለነሱ የነበረኝና አሁን ያለው ፊድባክ አንድ አይደለም። በቃ እኔ አብርሃም ከዛ በኋላ እኮ ካንተ ከበኋላ እኮ አብርሃም ብዙ ቀን አግኝቼዋለሁ፣ ብዙ ነገር ለማውራት ሞክሬያለሁ። ገብቶሃል። አብርሃም ደግሞ ከአንድም ሁለትም እንደማይሆን ነግሮኛል። ከሩታ ጋር እንደሆነ እርዳኝ፣ አግዘኝ። ይሄ ጥሩ ጥያቄ ነው። አንተ ግን መጀመሪያ አጠያየቅ ደስ አይልም። ገብቶሃል አይደል? አይ ማታ የሰማሁት ነገር ስላለ እኮ ማታ የሰማሁት ነገር እንዳልነበርክ የኔና የሷ መገናኘት እዛ ጋር እንትን ማለት ደስተኛ አልነበርም። በግልጽ አውራና ለምን በግልጽ የምታውቀው ነገር እኮ ነው። ለምንድን ነው በግልጽ ማውራው ኤፍሬም? አሁን እኮ አንተ በሰማው ነው የሰው አይ እኔ ምንድን ነው ያጠፋሁብህ ነገር ነው? ምን አጥፍተህብኝ? በምን በኩል እንገናኛለን? እናንተ መጥፎ ነገር ያየህብኝ ነገር ካለ ንገረኝ ነው የምልህ። ገብቶሃል? አንተ እኔን ማገዝ ስችል ሩታን ደስታዋን እንድትስቅ እንድትፍታታ ማድረግ ስችል እንዴት እኔን በዚህ ልክ ለመግፋትና ከህይወቷ ለማስወጣት ትሞክራለህ? እሱን ሳደርግ አይተሃል? ለምን ያላየው ነገር እና ያልሰማው ነገር? አሁን አንተ ሰዎች የሆነ ነገር ስለሚሉ አሁን አብዛኛው ሰዎች እኔን ጠልተውኛል ወይም ደግሞ በሌላ አንግል እያዩት ነው፣ በሌላ ነገር እያዩት ነው። አንተ ጋር መተው ኤፍሬም እንደዚህ እያደረገ ነው ከሩታ ጋር አንተ እንድትርቅ ምናምን ብሎ እያወሩ ከሆነ ተሳስተሃል። እኔ ለሩታ ስለ ደስታ እንደዚህ ብዬ አውርቻት ማላቅም። ይኸው ፈጣሪ እንደሚያውቀው ሩታ ደስታ ትክክል ነው፣ ደስታ እንትን ነው። ስምህን ሁላ ጠቅሼው አላቅም። በሌለህበት ስምህን አውርቼው አላቅም። እውነቱ ነገር አንተ በሌለህበት ስምህን ጠቅሼው አላቅም። ለምን እውነቱ አልነግርህም። ሰዎች የሚሉ ነገር ነው የምትሰማው ወይስ እኔ እዚህ ጋር ያለሁት ነገር ነው የምታምነው? እኮ ማወቅ ስለፈለኩ እኮ ይኸውልህ፣ እኔ ስማኝ፣ እኔ ሩታ ጋር ሳወራ ስለ አንተ ስምም እንደዚህ አንስቼ አላቅም። በቃ አውርቼም አላቅም። እኔ ስለ አብርሃም ነው የማወራው። ከአብርሃም ጋር እንደዚህ ዝም ብዬ ነው እንጂ የማወራው የአንተ ስም ጠቅሼ አላቅም። ቅድምም እኔ ማንኛውም ሰው እውነቱ ስነግርህ አንድ ሰው በህይወቴ ካላከበረኝ ላከብረው አልችልም። ባለፈውትም አሚሩን አግኝቼው እየነገርኩት ነበር። አሁንም አንተ መጀመሪያ አመጣጤ ስመጣ እንደዚህ ያለም እያወራኝ ያለው ሌላ ነገር እኔ የሰው ወሬ እየሰማ እኔ ይኸውልህ ስማ፣ በቃ ለዛ ነገር በጣም ይቅርታሽ። ወንድም ነው አውቃለሁ። እሷም ቢሆን የወንድምህ ባለቤት ናት ነበረች እና ለነሱ ስትል የነሱን ትዳር ለማስተካከል ስትል ታስረሃል፣ ተሰድበሃል፣ ብዙ ነገርም ተብለሃል አይደለ? ግን ደግሞ አንዴ በቃ የሆነ ነገር ነው እዛች ጋር ሌላ ነገር ተፈጥሯል አይደል? ሚሁን መመለስ የማይችልበት ደረጃ ላይ ደርሷል። ገብቷል? ከመቶ 10% ደርሷል። በቃ መመለስ የማይችልበት ደረጃ ላይ ደርሷል። አሁን ምንድነው የምፈልገው ካንተ በቃ ያንን ነገር ተገንዝበህ ከኔ አጠገብ ሆነ ሩታን አብርሽና ሩታን ለማስተካከል ህይወታቸውን ለማስተካከል የጣርክበት መንገድ ያህል ከኔ ጋር ጎን ቆመ የሩታን ደስታ የሩታን በቃ ያንን ህይወት ረስታ ከኔ ጋር እንድትኖር ቆንጆ ህይወት እንድትኖር እንድታረግልኝ እንድታግዘኝ እፈልጋለሁ። ለዚህ ጥያቄ መልሳለሁ። በቃ አብረኸኝ እንድትሆን እፈልጋለሁ። ለቅድሙ ንግግሮቼ በጣም ይቅርታ። ኦኬ። እኔ ደግሞ አንድ ነገር ልንገር ማለት አንዳንዴ ያልተፈጠረ ነገር እየተፈጠረ ይመስላል። ከዚህ በኋላ ከጎኔ እንድትቆም ፈልገው በቃ ማለት ብዙ ነገር ሞክርሃል፣ ተሰድባል፣ ሁሉም ነገር አድርጋል አይደል? አሁን ደግሞ ከኛ አጠገብ እንድትሆን እፈልጋለሁ። ፍላጎት ነው። ገብቶሃል?
ሩታ ደስተኛ እንድትሆን ከፈለክ ከኛ ጎን ቆመህ አንድ ነገር እንገርህ ደሳዬ ምን አለ መሰለህ ኦኬ ስለመጀመሪያው ነገር አናወራ በቃ ሁለታችንም ስሜታዊ ሆነን ምንም ነገር ምን አልሰራን ምክንያቱም ወጣቶች ስለሆነም ምክንያቱም አንዳንድ ነገር ምን አለ መሰለህ አንተም የሆነ ነገር ስትወራ እኔም የሆነ ነገር ማውራት አይቀርም ያው ማንም ከማንም አይተዳደስም እዚህ ምድር ላይ የሆነ ሰው እስካከበረ ድረስ ብቻ ነው የምታከብረው ማንም ሊሆን ይችላል ያ ሰው የማንም ልጅ ሊሆን ይችላል እስካከበረ ድረስ ታከብረዋለህ ያ ነገር እንርሳውና አሁን ወደ ሀሳብ ስመጣ በመጀመሪያ ደረጃ የሩታን ውሳኔ እኔ ልወስን አልችልም በመጀመሪያ ደረጃ ማለት ነው ሩታ ራሷ በጣም ጠንቅቃ የምታውቅ አይነት ልጅ ነች የራሷን ውሳኔ መወሰን የምታውቅ ልጅ ነች ገብቶሃል እስከዛሬም እንደዛ ነው እየኖረች ያለችው ሌላው ልተባበር የምችለው ነገር እኔ ሩታ ካብራ ካልቻለች ካንተ ጋር እንድትሆን ነው ፈልገው ገብቶሃል አንተ አሁን ሰዎች የሚሉክ ነገር እየሰማ ስለኔ መጥፎ ነገር እየሰማ ሰዎች ባይዙ ያገዳድላሉ ሁላ ያልተፈጠረው ነገር ተፈጥሯል በማለት ያልሆነው ነገር ሆኗል በማለት ሰዎች ያገዳድላሉ ብዙ ሰውም አብዛኛው ጊዜ የሚሞተው እንደዚህ ነው ያልሆነው ነገር ሆኗል በማለት ማለት ነው እኔ ያው ሰዎች እንደሚሉኝ ናይ ልጅ አይደለም ግን የፈለገውን ሰው የፈለገው ነገር ማውራት ይችላል የመሰለው ነገር ማውራት ይችላል ግን እኔ እውነት ስነግረ ቅድም ነገር ያለው መደጋገም አይሆንብኝና አብርሽና ሩታ አንድ ላይ ቢሆኑ ሞር ደስ ይለኛል ግን ያ ነገር መሆን ካልቻለ በቃ ያ ነገር የማይሆን ከሆነ ሩታ ካንተ ጋር እንድትሆን ነው ፈልገው ገብቶሃል አይደል ይሄ ደግሞ እኔ በማድረግ ባለብኝ ነገር አደርጋለሁ ግን ሩታን ልጫናት አልችልም ፍላጎቷ ካንተ ጋር ፍላጎት ካላት ካንተ ጋር መኖር ፍላጎት ካላት ትኑር እኔ እንደውም አበረታታታለሁ በቃ ምንም እኔ አደረኩኝ ሞከርኩኝ አብርሃም ብዙ ነገር አለኝ አትግባ በቃ በህይወት ያደግባለኝ የራሴን ምርጫ መርጫለሁ ምርጫዬ ልኖርበት አለኝ ብዙ ነገር ተብያለሁ አይደለም እሱ ከሱም ጀርባ ያሉት ሰዎች ምን አድርግ ነው የምትለው ለምን የራሱ ህይወት እንዲኖር ማትለቀው ምርጫውን መረጣለን ወይ እየተቃጠለ እንዲኖር ነው ወይ ፈልገውና ብዙ ሰዎች እንደዛ ብለውኛል ራሱም እንደዛ ብሎኛልና እኔ ከዚህ በላይ ደግሞ መጫንም አልፈልግም አብርሃም ገብቶሃል ግዴታ ከሩታ ጋር ሁን ብዬ ግዴታ እሱንም መጫንም አልፈልግም በቃ ያ ነገር ስለማልፈልግ ከሆነ ሆነ ነው ካልሆነ ግን ሩታ ካንተ ጋር እንድትሆን ነው ፈልገው ከአብርሃም ድጋሚ ሌላ ሶስተኛ ሰው መጥቶ ድጋሚ ከሌላ ሰው ጋር እንድትሆን አልፈልግም ሶስት ጋር አንተ አለቅ እሷው ደግሞ የሚያፈቅራትን የሚንከባከባትን የሚወዳትን ለሷ አሪፍ ነው ትጠቅማታለህ እንጂ አጎዳትም ያው እንዳየነውና አንተም እንደምታወራው ማለት ነው እና እንደዛ ነው ልልክ የምችለው መጀመሪያ እንደዚህ ተረጋግተን ብናወራ ኖሮ እንግባባ ነበር ማለት አንዳንዴ ሰዎች ምን ይሉኛል መሰለህ ኤፍሬም ነው ሁሉም ነገር እየረበሸብህ ያለው ኤፍሬም ነው ሁሉም ነገር እያበላሸብህ ያለው ምናምን አይነት ስሜት እና ደግሞ በቃ ትላንት የሰማሁትም ነገር ለካ እንደዚህ አልነበረም በቃ ሌላ ስሜት ውስጥ አሪፍ ጀበራ ነው እኔ እግዚአብሔር ስነግረ ሩታ ተረጋግጧት ሌላ ነገር ስታወራም ሰምቼ አላውቅም እኔ ከየት ለምን አወራለሁ ክፉ ነገር ስታወራም ሰምቼ ሲጀመር ስለ ሰው እኮ የሆነ ነገር ማውራት ራሱ ወንጀል ነው ሰው በሌለበት ሰውን ማማት ራሱ ወንጀል ነው በጣም ይቅርታ እኔ ደግሞ አላውቅም በኃይለ ቃል ለተናገርኩ ነገር በጣም ይቅርታ እኔ በጣም ስሜት ያደረገኝ አንደኛ እኔ ለሩታ ይሁሉ ነገር እየተማገጥኩኝ ለሷ ደስታ እየተጨነቅኩኝ ለሷ ብዬ ብዙ ነገር ያደረኩኝ ዛሬ ላይ መጣ አንተ ከሩታ ህይወት ውጣ ስትል ምን አይነት ስሜት እንደሚሰማኝ ታውቃለህ ትክክለኛ ወይም ደግሞ ጤነኛ መልስ አልመልስልህም አይደለም ማንም ሰው መጥቶ ከሩታ ጤነኛ መልስ እኮ እንደማልጠብቅ እዚህ ጋር እኮ ጥሩ ነገር ጠብቄ አይደለም የመጣሁት እኮ ገባኝ እኮ ግን አሁን በቃ ደስታ ከምንጨቃጨቅ ግን እኔ በቻልኩት መንገድ ሩታ ካንተ ጋር እንድትሆን አደርጋለሁ ያለው ማደርገው ነገርኩ ደስታ ያ ነገር ላደርግ የምችለው ከአብርሃም ጋር ለመጨረሻ ጊዜ ጠይቃታለሁ ሩታንም ያ ነገር እኔ ካንተ ጋር እንድትሆን ማድረግ ያለብኝ ነገር ላደርግ እችላለሁ ግን አሁንም ቢሆን እኔ ሩት የራሷ ስናይት ልጅ ነች በራሷ የፈለገችው ነገር ማድረግ ትችላለች ምንም ነገር ላስገድዳት አልችልም በቃ እሱን ችግር የለውም አንተ ካገዝከኝ ብዛት ካለን የሆነ ነገሮችን ማስተካከል እንችላለን ገብቷል በአንተ በኩል የምታስተካክለው ነገር ታስተካክላለህ እሱ ለኔቱ በእርግጥ ሩታ ራሷን የምትወስን አይነት ሰው ነች ገብቷል የራሷን ስሜት ምናምን የምታውቅ ሰው ነች እና ችግር የለውም እሱን እሺ በጣም ሶሪ በጣም እጅግ በጣም ይቅርታ አይ ችግር የለውም ኖርማል ነው አንዳንዴ ካልተግባባክ ያው እንደዚህ ነገር ይፈጠራል እና ደግሞ በጣም ብዙ ሰዎች የሆነ ያልተፈጠረ ነገር ተፈጥሯል ይላሉ እኔ አሁን በሄርሜላ መጥፋት ብዙ ሰዎች በቃ ያልተፈጠረ ነገር ተፈጥሯል ኤፍሬም ከሄርሜላ ጋር አይቼዋለሁ እንዲህ ሲያደርግ እዚህ ቦታ ነበሩ
እዛ ቦታ ነበሩ። በቃ ያልተፈጠረው ያልሆነው ነገር ሆኗል እያሉ ሰዎች ብዙ ነገሮች እያወሩ ነበር። ግን አንዳንዴ ያ ነገር እውነታው አይደለም። ሰዎች ዝም ብለው ስለሚጠረጥሩና የሆነ ነገር ስለሚገምቱ ያወራሉ። ያ ነገር ደግሞ እውነት ሆኖ አይደለም። ነው እንደሚ የሰው ወሬ አትስማ ለማለታቸው እና አመሰግናለሁ። ችግር የለውም። እንገናኛለን። ደውልልሃለሁ፣ እናወራለን። ቴንክ ዩ።